አሁን ያለው የአብይ አህመድ አገዛዝ አሁን ያለው የኦህዴድ አገዛዝ በየትኛው መለኪያ በየትኛው መመዘኛ በየትኛው በኢትዮጵያ ታሪክ ከመጡ ነገስታት ወይም ወታደራዊ አገዛዝ ወይም ሌላ ቶታሊታሪያን አምባገነናዊ አገዛዝ ሁሉም ደምረን ስናየው በታሪክ ውስጥ ተከስቶ ማየው የከፋ እጅጉን የመረረ ኃይል ነው። በጣም በአጭር ጊዜ ውስጥ ጄኖሳይድ የተፈጸመባቸው ሀገራት እንኳን አንድ ጊዜ ዘግናኝ በሆነ ሁኔታ የተፈጸመ ጄኖሳይድ አንድን ማህበረሰብ ወይም ብሔረሰብ ያነጣጠረ ግድያ በጅምላ ተፈጽሞ ያለፈ ነው። ይህም በቁጥር ልኬት የሚታወቅ ማንነታቸው ጎል ታውቆ የሚቆጠርና ዓለምም የተገነዘበው ነው። አብይ አህመድ ባለፉት 7 ዓመታት የሚፈጽመው ግድያ ግን የመንግስትን ስልጣን ይዞ ልክ እንደ ዴሞክራቲክ መንግስት ከዓለም ጋር በዲፕሎማሲ እየተገናኘው ነው እያለ ነገር ግን ገዳይ ቡድን አደራጅቶ ኮሮኔ ጎኛ የሚባል ገዳይ ቡድን አደራጅቶ ዳቸና ሴርና የሚባል ብሔረሰባዊ ማንነትን መሰረት አድርጎ ሃይማኖትን መሰረት አድርጎ አድኖ የሚገልና የሚያጠቃ ቡድን የታጠቀ ኃይል አሰማርቶ መከላከያ የሚባለውን ቡድን በወል ለዚሁ ጄኖሳይድ ለመፈጸም ለተዘጋጁበት ፕሮጀክት ማስፈጸሚያ አድርገው በሞኖፖሊ ተቆጣጥረው አየር ኃይል የሚባለው ደህንነት የሚባለው ታንኩንም በወል የተቆጣጠረ ቡድን የኦህዴድ ቡድን በየትኛው መመዘኛ ከዚህ የኦህዴድ አደገኛ ቡድን ጋር ተሰባስቦ በ27 ዓመት ጊዜ ውስጥ ወይም ያለፈ ታሪክ ጠቅሶ እነከሌን በሚል ይሄ ቡድን መጣል በሚል የአብይ አህመድን ኃይል እንደ መሸሸጊያ እንዲቆጠር ከማድረግ በላይ ፖለቲካዊ ውድቀትና ነውር አለ ማለት አይቻልም። በመሰረቱ የአማራም ይሁን የሌላው ትግል ራሱን ችሎ ለመቆም ከቲፒኤልኤፍ ወይም ከአብይ አህመድ ምረጥ ተብሎ ምርጫ ያስቀመጠለት ስማን ነው። የትግሉን ሜዳ የትም እርግፍ አድርጎ ትቶ ለቀለበ በደላላ አማካኝነት የቀረበለትን ደራጎት አማሎት ሲያበቃ ሄዶ አብይ ጉያ ስር ለመግባት ሄዶ በኦህዴድ ኪስ ውስጥ ለመወተፍ ቲፒኤልኤፍ መጣል የሚል አጀንዳ መዞ የሚመጣ ኦህዴድ ቲፒኤልኤፍ መጣልህ ብሎ ለማስፈራራት የሚያስችል ምን ሞራል አለው? መጣልህ ካለስ አንተ የሚብስ አይደለም ከሚባል በቀር ቲፒኤልኤፍ መጥቷልና ኑኔ ጋ የሚለው ማን ነው? ውሻ ሊነክስህ ነውና ናኔ ልብላህ ብሎ ጅብ ሲጠራ ውሻውን ሸሽተህ ጅቡ ጋር ትሄዳለህ ወይ ነው። ስለዚህ የዚህ ዘመን ከዳተኞች የዚህ ዘመን እጅ ሰጠን ባዮች እጅ ሂደው የሚሰጡት ውሻ እየጮኸ መጥቷል ብለው የጅብ መንጋጋ ውስጥ ነው ሂደው እየተወተፉ ያሉት። ከ27 ዓመት በፊት በነበረ አገዛዝ ውስጥ በጋራ ወንጀል የሚሰሩ የነበሩ አካላት ተከፋፍለው አንዱ ደካማ ሌላው ደግሞ በብርቱ 27 ዓመት ውስጥ በላቀ ሁኔታ ወንጀል ለመፈጸም የሚያስችል አቅም ገንብቶ ይህንን ወንጀል እየፈጸመ ባለበት በዚህ ወቅት በየቀኑ በአርሶ አደር መኖሪያ ላይ ሞርታር ወደሚጥል በየቀኑ መድፍ ወደሚተኩስ በየቀኑ በድሮን ህዝብ በሚጨርስ በየቀኑ በሚሰራው ፕሮፓጋንዳ ነባር ሪቶሪክን የጠላኸውን አይደለም አማራ ተሳዶበታል የምትለው ህገ መንግስት ንክችት አረጋትና የሚል እኔ ነኝ አስጠባቂ ወደሚል ስርዓት ሄደ እሱ ጉያ ውስጥ ገብተህ አይ ድሮ ባለፈው ጊዜ ከ7 ዓመት በፊት ገዢ የነበረ ቡድን አለ እሱ ሊመጣ ነው ስትል ያ ገዢ የነበረው አካል ቢመጣ ሊመልስብህ የሚችለው 27 ዓመት በፊት የነበረውን ነው ማለት ነው። ማንም ጤናማ ሰው ይምጣ እያልኩ አይደለም ቲፒኤልኤፍ ግን ማንም ጤናማ ሰው አስገዳጅ በሆነ ሁኔታ የትኛው ዘመን ላይ ብትሆን ይሻላል ቢባል የትኛውም ኢትዮጵያዊ በእርግጠኛነት መናገር እችላለሁ ከኦህዴዶች በቀር ከባዕዴኖች በቀር ሊል የሚችለው ከ7 ዓመት በፊት የነበረውን ሁኔታ መመለስ ቢቻል ከ7 ዓመት በፊት ወደ ነበረው ሁኔታ ተመልሶ እሱን ለመለወጥ መታገል ፒስ ኦፍ ኬክ ነው አሁን ካለው ሁኔታ አንጻር። በነገራችን ላይ አዲሱ የጦርነት ግንባር መከፈት አይቀሬ መሆኑን ሱዳን
አዋጅ ያስነገረችው በአልጀዚራ ነው። እንደ አልጀዚራ ገለጻ ከሆነ አብይ አህመድ በዳጋሎ ለሚመራው አማጺ ኃይል ቤኒሻንጉል ውስጥ የማሰልጠኛ ካምፕ መክፈቱን ተከትሎ የጀነራል አልቡርሃን ጦር ግድቡ ወደሚገኝበት ቤኒሻንጉል ክልል የውጊያ አቅጣጫ ሊቀይር መሆኑን ይፋ አድርጓል። ይህንን የሱዳን ባለስልጣን ይናገረው እንጂ በድር አብድላቲ ምላሱ ላይ እንዳለ መገመት ትችላለህ። የግብፁ ቃል አቀባይ ምን እየተፈጠረ ነው ያለው? ማን በሰራው ስህተት ነው እንደዚህ እየሆነ ያለው? ከዛ ይመጣና ሉዓላዊነት ምናምን ይልሃል ማለት ነው። ፕራክቲካል የተጨበጠ እውነት ነው። ለምንድን ነው ሰራዊት አስገብተው ለማሰልጠን የፈለጉት? አሁን በተፈጠረ ግርግር አይደለም። ገና የዛሬ ወር ገና ወታደር መግባት ሲጀምር መግባት ጀምረዋል። ልክ አይደለም፣ ትክክል አይደለም። ማናቸው ነው ያለ? በእውነቱ በዛን ጊዜ አይደንቲፋይድ ስላልተደረገም ኢትዮጵያዊ ያልሆኑ ነገር ግን እናጣራለን በሚል ነው ሁሉ ያቀረቡ። አኪውሬት ነው። ከዛው ነው የመረጃ ምንጮቻችን። በመረጃ ረገድ ደግሞ እንደምታውቁት ስህተት ሲፈጸም አላያችሁም። እንናገረዋለን፣ እናመጣዋለን፣ መረጃው ጠብ አይልም። በዳጋሎና በአብይ አህመድ መካከል በክልሉ ወታደሮችንና ነፍሰ ገዳዮችን ማሰልጠን ጨምሮ አሶሳ የሚነሱ የአየር ጥቃቶች እንዲካሄዱ ስምምነት ላይ መድረሱንም ዘገባው ጠቅሷል። ከክልሏ ዋና ከተማ አሶሳ የተነሱ ወታደራዊ ተሽከርካሪዎችና የአየር መቃወሚያዎች በኢትዮ ሱዳን ድንበር ወደምትገኘውና በፈጥኖ ደራሽ ወታደሮች ወደ ተያዘው የብሉ ናይል ቀጠና እየተጓዙ መሆኑም ተነግሯል። ይህ ግንባር ሌላ የጦርነት ቀጠና። በአብይ አህመድና በዳጋሎ ጦር መካከል የስለላ ትብብር ጭምር እንዳለ የጠቀሰው አልጀዚራ ቤኒሻንጉል ክልል ውስጥ ባለው ወታደራዊ ማሰልጠኛ ጣቢያ ውስጥ ከ10 ሺህ በላይ የሚሆኑ የዳጋሎ ወታደሮችና ከሌላ ሀገራት የመጡ ነፍሰ ገዳይ ወይም መርሰነሪ ወታደሮች ሲሰለጥኑ ቆይተዋል ይላል የአልጀዚራ ዘገባ። ልቀጥልልህ። ስልጠናው ኢንዲቴል ሲሄድ ደግሞ የአብይ አህመድ ወንበር አስጠባቂ ከሆኑ ጀነራሎች መካከል ጀነራል ጌታቸው ጉዲና እንደሚመራው የጠቀሰው አልጀዚራ በነፍሰ ገዳዮች መካከል ከደቡብ ሱዳን እስከ ኮሎምቢያ የደረሱ ዜጎች እንዳሉበትም ምንጮቹን ጠቅሶ ይፋ አድርገዋል። ጌታቸው ጉዲና የሚመራው ኦህዴድ እንዴት አስቦ በተቀናጀ ሁኔታ እንደሚመራው በዩናይትድ አረብ ኤሚሬትስ አማካኝነት ወደ ኢትዮጵያ ገብተው ከቤኒሻንጉል የሚነሱ ድሮኖችም በሱዳኑ የእርስ በርስ ውጊያ የዳጋሎ ጦር እንደሚጠቀምባቸውም ጭምር ነው እየተገለጸ ያለው። የአብይ ክፉኛ ወዳጅ የሆነችው የተባበሩት አረብ ኤሚሬት የዳጋሎ ጦር ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች መሆኑ ምናልባት ከሳምንት ወይም ከ10 ቀን በፊት ደግሞ ተዘግቧል። ማሰልጠኛ እየተገነባ የሚገኘው በቤኒሻንጉል ጉሙዝ ክልል በዳቡት ወንዝ አቅራቢያ መሆኑን በጊዜው የተጠቀሰ ሲሆን የተለያዩ የባህር ማዶ ዘገባዎች ዱባይ የለየለት ጣልቃ ገብነቷን ያሳየችበት ውሳኔ ነው ሲሉም መሰንበታቸውን ጠቃቅሰናል። ለምሳሌ የግብፁ የውጭ ጉዳይ ሚኒስትር በድር አብዱላቲ ግብፅ ወታደራዊ እርምጃ የመውሰድ ውሳኔዋን እያጤነችው ነው ከሚለው ጋር ሆኖ አልጀዚራ ጥያቄ ቀርቦለታል። ወታደራዊ ጥቃት ትፈጽማላችሁ ወይ ተባለ። መጀመሪያ እያጤነው ነው አለ። ይሄንን ካለ በኋላ በድጋሚ ስለ ወታደራዊ እርምጃ መውሰድ ሲጠየቅ የተባበሩት መንግስታት ሀገራት ራሳቸውን እንዲከላከሉ ይደነግጋል የሚል ንግግር ነው ያሰማው። ይሄ ማለት ምን ማለት ነው? ግብፅ ወታደራዊ እርምጃ ለመጀመር ምቹ ሁኔታ እየፈጠረች ነው። ግን በማን ስህተት ይሄ ተፈጠረ ነው? ማን ነው ይህንን እያመቻቸላት ያለው ነው? ሪያሊቲውን እንነጋገር።
አብይ አህመድ የማያገባው ነገር ውስጥ ገብቶ ዳጋሎን እያሳጠቀ ከአልቡርሃን ጋር ለመዋጋት ባይሞክር አልቡርሃን ለግብፅ ተጋላቢ ሆኖ ኢትዮጵያ ጋር ይመጣ ነበር ወይ ነው ጥያቄ። አብይ አህመድ ከኤመሬት ጋር የገባበት ያልተገባ ቁርኝት፣ ያልተገባ ግንኙነት የኤመሬትን ፍላጎት ለማስፈጸም እነ ኮሎምቢያ በገፍ ገንዘብ ተቀብለው መርሲነሪ ወታደሮችን ያሰማራል። ስለዚህ በኢትዮጵያ ግዛት ውስጥ እንዳውም ጭራሽ የኢትዮጵያ ግዛት ውስጥ ስልጠና በኢትዮጵያ ግዛት ውስጥ ስልጠና ማመቻቸት ኢትዮጵያን ተጋላጭ የሚያደርግ ነው። ባለፉት ጊዜያቶች በነገራችን ላይ በዓለም ላይ በተደረጉ አውዳሚ ጦርነቶች ውስጥ ኢትዮጵያ ራሷን ከልላ በመሪዎች ጥበብ በመቆየቷ ምክንያት በበርካታ አውዳሚ ሁኔታዎች ራሷን ማዳን ችላለች። አሁን ያለው አገዛዝ ራሱ ዓላማውና ፍላጎቱ ጦርነትና በዛም ሂደት ኢትዮጵያን ማዳከም ስለሆነ በከፍተኛ ሁኔታ የጦርነት ፖሊሲያቸው በየጊዜው በየቀኑ ጦርነትን ከመቀነስ ይልቅ ጦርነት እያዋለደ ገፍቶበታል። ከዚህ ባለፈ አብይ አህመድ ዳጋሎን ሲደግፍ፣ ኢሳያስ አፈወርቂ ደግሞ ለጀነራል አልቡርሃን ክንዱን እንዳዋሰው የሚታወቅ ነው። ኢሳያስ ወደ ሳውዲ ተጉዟል። ምን ብለናቸዋል? ይህንን በተመለከተ አብይ አህመድ ወደ ኤርትራ የሚተኩስ ከሆነ የሳውዲ አረቢያ አሰላለፍ የት ይሆናል? የካታር አሰላለፍ ወዴት ይሆናል የሚለውን ማየት ያስፈልጋል። ኤመሬት አብይ አህመድን ጋልባ በቀይ ባህር ቀጠና የበላይነት እንድትይዝ ፍላጎት እንዳላት ይታወቃል። ሳውዲ አረቢያ ይህንን እጇን አገጯን እጇ ላይ አስደግፋ የምትከታተለው ጉዳይ አይሆንም። ኤመሬት በቀጠናው ሞኖፖሊ እንድትይዝ አትፈቅድም ሳውዲ አረቢያ። ይህንን ነው ደጋግመን ስናነሳ የነበረው። ጦርነት ወጥተው እየጠሩ እያመጡ ትርፍ ሰው ትርፍ ነፍስ ያለን ይመስል ኢትዮጵያውያን ወደ እልቂት እንድንገባ ወደ ጦርነት እንዲገባ ምክንያት እየፈጠሩ ነው። ስለዚህ በርዕሱ ላይ እንደተመለከተው ባልተጠበቀ ሁኔታ እስካሁን ድረስ መቼም በሌላ መልኩ ከኤርትራ ጋር ያለው ከትግራይ ጋር ያለው ተጠባቂ ነው። ከሱዳን ጋር አብይ አህመድ የገባበት ሁኔታ አደጋ ይዞ እንደመጣ ግልጽ ነው እንጂ ከሱዳን ጋር ግንባር ተለይቶ አዋጅ ታውጆ ጋምቤላን መቆጣጠር ሲፈልጉ በማንኛውም ሰዓት በጣም በውስን ወታደር ጋምቤላን ወዲያው ካፕቸር እንደሚደረግ ኤክሰርሳይዝ ያደረጉት ላይቭ በትክክል አድርገው ነው ያሳዩት። ሌላ ቦታ አይደለም የተለማመዱት። ጋምቤላን እንዴት መቆጣጠር ይቻላል የሚለውን ፕራክቲካሊ በጣም ያለምንም መስዋዕትነት በደቂቃ ውስጥ ተቆጣጥረው ለአንድ ሰዓት ቆይተው ትተው ወጥተዋል። ይሄን ማድረግ ይቻላል። ስለዚህ ጋምቤላ ላይ እርግጠኛ ሆነዋል። ቤኒሻንጉል ኦልሞስት ሀፉን እኮ ቀይረውታል። የቀረ ካለ አሁን በሚካሄድ ጦርነት ደግሞ የቀረውን ወጣትም የቀረውን ቤኒሻንጉል ወጣት ይማግዱታል። ምን እያደረገ ነው ያለው? ይሄ አካል ነው። አሁን ኦህዴድ የሚባል አካል ነው እና ወያኔ መጣችብህ ብሎ ኢትዮጵያን እናድን የሚል ይሄ አካል ነው። ኢትዮጵያን እያዳንካት ነው፣ እየገደልካት ነው። ሁሉም አካል በጣም እጅግ በሰከነና በጥንቃቄ ሊያየው የሚገባ ቁልፍ ጉዳይ ስለሆነ አቅም ያላቸውን ሰዎች ኦህዴድ አያስጠጋም። ከዚያው ከማህበረሰቡ የኦሮሞ ማህበረሰብ ተወላጅ ሆነው ግን ሁኔታውን ሊረዳ የሚችል አካል አንድም አያስጠጉም። ማን ይተንትነው? አደጋውን ማን ያሳይ? መጻኢ ሁኔታው እንዴት ምን አይነት አደጋ ይዞ ሊመጣ እንደሚችል ፖለቲካዊ ትንታኔ ለመስጠት ዲፕሎማሲያዊ ሁኔታውን በትክክል ዘርዝሮ ለማስቀመጥ ማን የትኛው አቅም ያለ? ለዛ እኮ ነው ሞክረው ነው የሚያዩት። ከሶማሌላንድ ጋር ተፈራርመናል፣ የምስራች ሰበር ዜና ምናምን ብለው ሄደው ተፈራረሙ። ኮንሲከንስ የሚያጠና ቢኖር ኖሮ ይህን ማድረግ የሚፈጥረው ዓለም አቀፋዊ ተጽዕኖ ይሄ ነው ይል ነበር። የወቅቱ እኮ የሶማሌላንድ ገዢ ምንድን ነው ያለው? ሁላችሁ አድምጣችኋል መቼም። አብይ አህመድ መጥቶ ከኛ ጋር ሲፈራረም አለ
ነግረነዋል። ዓለም አቀፍ ተጽዕኖ ሊኖር እንደሚችል በምን ኤክስቴንት ዓለም አቀፍ ተጽዕኖ ሊያመጣ እንደሚችል በአግባቡ ሳያጠና መጥቶ ተፈራረመ። ዓለም አቀፍ ተጽዕኖ ሲመጣ ደግሞ ወደ ቱርክ ሮጠና ፊርማውን ሰርዙልኝ በቃ ትቻለሁ አለ። ይሄኔው ነው አይደል? ከኤርትራ ጋር ስምምነት አደረግኩ ብሎ ምንድነው እንደ ጋብቻ ቀለበት አረግን ብሎ ከበሮ አስመታ። ፌል። ከቲፒኤልኤፍ ጋር ፕሪቶሪያ ሄጄ ተስማማው አለ። ፌል። ጠቅላላ ፌል ዳርጓል። ከአባባ ጋር ስምምነት አደረግኩ በሚል ማትረሻ ሰጤን ጠርቶ ድራማ ሊሰራ ሞከረ። አንድ ኡጋንዳ ሊሆንለት አልቻለም። ዳን እስቲ አንድ ጥሩ አብይ አህመድ የተሳካለት አንድ ቅድም አንስተናል። ከሱዳን ጋር ከአልቡርሃን ጋር ያደረገው ስምምነት ፈረስ ሸልሞ መሬት ሰጥቶ ዛሬ ለጦርነት እየተዘጋጁ ነው።